በሰው ልጅ ታሪክ ውስጥ ስኬት የሚለካው በምንድነው? በወርቅ ክምችት፣ በሰፊ ግዛት ወይንስ በህዝቦች ደስታ? ዛሬ ወደምናያት ሀገር ስንጓዝ እነዚህን ጥያቄዎች በአዲስ መነጽር እንድታዩ እጋብዛችኋለሁ። ወደ ኖርዌይ እንኳን በደህና መጣችሁ። ኖርዌይ ስትባል ብዙዎቻችሁ በአእምሯችሁ የሚመጣው ቅዝቃዜና በረዶ ሊሆን ይችላል። ነገር ግን ይህች ሀገር ከቅዝቃዜው በስተጀርባ የሚነድ የለውጥ እሳት አላት። ኖርዌይ በዓለም ላይ በነፍስ ወከፍ ገቢ ከአንዳንዶቹ ተርታ ተሰልፋለች። ነገር ግን ይህ ሀብት በአንድ ጀንበር የመጣ አይደለም። በዛሬው ቪዲዮአችን የኖርዌይን ታሪክ እንደ አንድ መጽሐፍ ገልጠን እናነባለን። ከቫይኪንጎች የደም ታሪክ እስከ ዛሬው የሰላም የኖቤል ሽልማት፣ ከባህር ስር ካለው ጥቁር ወርቅ ነዳጅ እስከ ሰማዩ አስደናቂ አረንጓዴ ብርሃን። በቅድሚያ ግን ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ አብራችሁን እስከ መጨረሻው ሆኑ። ኖርዌይ በጂኦግራፊዋ የተለየች ናት። ወደ 385,000 ስኩዌር ኪሎ ሜትር የምትሰፋ ሲሆን አብዛኛው ግዛቷ ግን ሰው ሊኖርበት የማይችል ተራራማ ነው። የኖርዌይ ባህር ጠረፍ በዓለም ላይ ረጅሙ የሚባለው ነው። ምክንያቱም እንደ ሽኳ የተሰነጣጠቁ የባህር መንገዶች ያሏት ነው። እነዚህ ፊዮርድ ይባላሉ። ፊዮርዶች እንዴት ተፈጠሩ? ከ10,000 ዓመታት በፊት መላው ሰሜን አውሮፓ በበረዶ ግግር ተሸፍኖ ነበር። በረዶ በክብደቱ መሬቱን እየሰነጠቀ ወደ ታች ሲወርድ ጥልቅ ሸለቆዎችን ፈጠረ። በረዶው ሲቀልጥ ደግሞ የባህር ውሃ እነዚህን ሸለቆዎች ሞሏቸው። ዛሬ የምናያቸው ድንቅ የባህር መንገዶች የዚያ ታላቅ ተፈጥሯዊ ሂደት ውጤቶች ናቸው። ሌላው አስገራሚ የኖርዌይ ክፍል አርክቲክ ክልል ነው። በሰሜን ኖርዌይ በበጋ ወቅት ለ2 ወራት ፀሐይ አትጠልቅም። የእኩለ ሌሊት ፀሐይ ይባላል። እኩለ ሌሊት ላይ ፀሐይ በሰማይ ላይ ሆና ማየት ለውጭ ሰው እንግዳ ቢሆንም ለኖርዌያውያን ግን የሽርሽርና የደስታ ጊዜያቸው ነው። በክረምት ደግሞ ተቃራኒው ይሆናል። ፖላር ናይት ይባላል። ፀሐይ ለወራት ትጠፋለች። በዚህ ጊዜ ነው ሰማዩ ኦሮራ ቦሪያሊስ ወይም የሰሜኑ ብርሃን የሚባለው አስማታዊ ብርሃን የሚሞላው። ወደ ታሪክ ስንመለስ የኖርዌይ ስም ከቫይኪንጎች ጋር ተቋራኝ ነው። ቫይኪንጎች ከ10ኛው ክፍለ ዘመን ጀምሮ በአውሮፓ ላይ ትልቅ ተጽዕኖ ፈጥረዋል። ብዙ ጊዜ በፊልሞች እንደምናያቸው ጨካኝ ወራሪዎች ብቻ አልነበሩም። ቫይኪንጎች በዓለም ላይ ታላቅ መርከብ ሰሪዎች ነበሩ። ያለ ኮምፓስ፣ ያለ ከዋክብትና ወፎችን ብቻ በመመልከት እስከ አትላንቲክ ውቅያኖስ ማዶ አሜሪካ ድረስ የደረሱ ቀዳሚ ሰዎች ናቸው። መርከቦቻቸው ሎንግ ሺፕስ ይባላሉ። እነዚህ መርከቦች በጣም ጥልቀት በሌለው ውሃ ላይ እንኳን መጓዝ ስለሚችሉ ቫይኪንጎች እስከ አውሮፓ መሃል ድረስ በወንዞች ዘልቀው እንዲገቡ ረድተዋቸዋል። ዛሬ በኖርዌይ ኦስሎ በሚገኘው ሙዚየም እነዚህን ጥንታዊ መርከቦች ማየት ይቻላል። ነገር ግን ቫይኪንጎች ወታደራዊ ብቻ ሳይሆኑ ዲሞክራሲያዊም ነበሩ። ቲንግ በሚባለው ጉባኤያቸው ላይ የጋራ ህጎችን ያወጡ ነበር። ይህ ጥንታዊ ስርዓት ለዛሬው የኖርዌይ ዲሞክራሲ መሰረት እንደሆነ የታሪክ ምሁራን ይስማማሉ። እንደ አውሮፓውያኑ አቆጣጠር በ1969 ኖርዌይ በታሪኳ ትልቁን እድል አገኘች። ይህም በሰሜን ባህር ውስጥ ኦፊሰፊስክ የተባለ ግዙፍ የነዳጅ ክምችት ተገኘ። ብዙ ሀገራት ነዳጅ ሲያገኙ ወደ ሙስናና ብክነት ይገባሉ። ኖርዌይ ግን ለዓለም ትምህርት የሚሆን መንገድ መረጠች። መንግስት ይህ ነዳጅ የህዝብ ነው የሚል ጥብቅ ህግ አወጣ። ከነዳጅ የሚገኘው ትርፍ በቀጥታ ወደ ሀገር ውስጥ በማስገባት የዋጋ ግሽበትን ከመፍጠር ይልቅ ገንዘቡን ወደ ውጭ ሀገር ኢንቨስትመንት ላኩት። ይህ የኖርዌይ የነዳጅ ፈንድ ኦይል ፈንድ ይባላል። ዛሬ ይህ ፈንድ ከ1.4 ትሪሊዮን ዶላር በላይ ሆኗል። የሚገርመው ነገር ኖርዌይ ነዳጅ ለዓለም ብትሸጥም ለራሷ ግን የምትጠቀመው 98% ታዳሽ ኃይል ነው። የኤሌክትሪክ መኪና አጠቃቀም በዓለም አንደኛ ናቸው። ይህ ማለት ሀብትን ለዛሬ ማብላት ሳይሆን ለነገ ትውልድ ማቆየት ማለት ነው። ኖርዌይ ለምን በዓለም ደስተኛ ሀገር ትባላለች? መልሱ እኩልነት ነው። በኖርዌይ ሚሊዮነሩና ተራው ሰራተኛ የሚከፍሉት ግብር የተመጣጠነ ነው። ትምህርት ከኬጂ እስከ ዩኒቨርሲቲ በነፃ ነው። ጤና ጥበቃም እንዲሁ። በኖርዌይ ጃንቴሎቭን የሚባል ያልተጻፈ ማህበራዊ ህግ አለ። ትርጉሙም ከሰው እበልጣለሁ ብለህ አታስብ ማለት ነው። ሰዎች ሀብታቸውን ማሳየት እንደ ነውር ይቆጥሩታል። የኖርዌይ ንጉስ እንኳን ሳይቀሩ ብቻቸውን በባቡር ሲጓዙ ማየት የተለመደ ነው።
ቤተሰብ ትልቅ ዋጋ ይሰጣዋል። አባቶች ልጆቻቸውን ሲወለዱ ለወራት የሚከፈልበት እረፍት ያገኛሉ። ይህ ደግሞ ህፃናት ከአባቶቻቸው ጋር ጠንካራ ትስስር እንዲኖራቸው አድርጓል። ፍሪሎስ ስቲሊቭን የሚባለው ፍልስፍናቸው ደግሞ ተፈጥሮን ማድነቅ ነው። ኖርዌያውያን ዝናብም ይሁን በረዶ ወደ ጫካና ተራራ መሄድ ይወዳሉ። መጥፎ የአየር ሁኔታ የለም መጥፎ ልብስ እንጂ የሚባል ታዋቂ አባባል አላቸው። የኖርዌይ ምግብ ከባህር ጋር የተቆራኘ ነው። ሳልመን አሳን ለዓለም ያስተዋወቁት እነሱ ናቸው። በአሁኑ ሰዓት ኖርዌይ በቴክኖሎጂ ወደፊት እየገሰገሰች ነው። በባህር ስር የሚንቀሳቀሱ ሮቦቶች የአሳ እርባታን የሚቆጣጠሩበት ቴክኖሎጂ አዳብረዋል። ስለ ምግብ ካወራን አይቀር ብሩኖስት የተባለውን ቡናማ አይብ መጥቀስ አለብን። ጣዕሙ እንደ ካራሜል የሚጣፍጥ ሲሆን የኖርዌይ ብሔራዊ ኩራት ነው። በተጨማሪም ኖርዌይ በዲጂታል ኢኮኖሚ እጅግ የረቀቀች ናት። በአሁኑ ሰዓት በሀገሪቱ ውስጥ ጥሬ ገንዘብ እየጠፋ ነው። ሁሉም ነገር በስልክና በካርድ ነው የሚከፈለው። ኖርዌይ ለሰው ልጅ ህልውና የምታስብ ሀገር ናት። በሰሜናዊቷ ስቫልባርድ ደሴት ውስጥ የዓለም ዘር ማከማቻ ግሎባል ሲድ ቫሊዩት የተባለውን ገንብተዋል። ይህ ማከማቻ በዓለም ላይ ያለውን የእጽዋት ዘር ሁሉ በበረዶ ውስጥ ቀብሮ ይይዛል። በዓለም ላይ ጦርነት ወይም የተፈጥሮ አደጋ ቢከሰት የሰው ልጅ ግብርናውንና እንደገና እንዲጀምር የታሰበ የኖህ መርከብ ነው። በተጨማሪም ኖርዌይ የሰላም ሀገር ናት። የዓለም የሰላም ኖቤል ሽልማት በየዓመቱ በኦስሎ ይሰጣል። ይህች ትንሽ ሀገር በዓለም አቀፍ ግጭቶች ውስጥ እንደ ታላቅ ሽማግሌ ሆና ታገለግላለች። እንግዲህ ክቡራትና ክቡራን ኖርዌይ ማለት ይህች ናት። ከተፈጥሮ ጋር ተስማምቶ መኖሩን ሀብትን ለጋራ ጥቅም ማዋልንና ለሰው ልጅ ክብር መስጠትን ያስተማረች ምድር። ኖርዌይ ያሳየችን ትልቁ ቁም ነገር እውነተኛ እድገት የሚለካው በህንጻዎች ርዝመት ሳይሆን በህዝቦች ኑሮ ጥራትን መሆኑን ነው። የዛሬው ዝርዝር ጉዟችን ስለ ኖርዌይ ግልጽ ግንዛቤ እንዲሰጣችሁ ተስፋ እናደርጋለን። ይህች ውብ ሀገር የመጎብኘት እድል ቢኖራችሁ ምን ማድረግ ትመርጡ ነበር? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮውን ለወዳጅ ዘመዶ ሼር በማድረግ እውቀቱን ያጋሩ። በሚቀጥለው ቪዲዮ በሌላ አስገራሚ ታሪክ እስክንገናኝ ድረስ ቸር ሰንብቱ።